የዛሬዋ መዳረሻችን የዓለማችን ግዙፍ ኩባንያዎች የጀርባ አጥንት ናት። ዛሬ ላይ የእሷ እጅ ያላረፈበት በእሷ ምርትና እውቀት ትርፋማ ያልሆነ ድርጅት ማግኘት እጅግ በጣም ከባድ ነው። እንደ ማይክሮሶፍትና ጎግል ያሉ የቴክኖሎጂ ግዙፋኖች ሳይቀር የሶፍትዌር እድገታቸው ጥገኛ የሆኑት በእሷ ላይ ነው። ለዚህም ይመስላል ምድር የምትንቀሳቀሰው በእሷ አእምሮ ነው የሚባለው አባባል ብዙዎች ዘንድ ተቀባይነትን ያገኘው። ግነት እንዳይመስላችሁ በጭራሽ። የምድሩን አጠናቃ የጠፈርን ሚስጥር ለመመርመር የምትተጋው ናሳ ውስጥም 40 በመቶ የሚሆኑት ሳይንቲስቶች የዚህ ሀገር ዜጎች ናቸው። በአሜሪካ ውስጥም ቢሆን 38 በመቶ ዶክተሮች፣ 15 በመቶ ሳይንቲስቶችና 60 በመቶ የሆቴል ባለቤቶች የዚች ድንቅ ሀገር ልጆች ናቸው። ስለዚህ አልተዘመረላትም እንጂ ዓለም በህንዶች አእምሮ እየተመራች ነው ቢባል ማጋነን አይሆንም። እቺ ሀገር በባዮቴክኖሎጂ፣ በመድኃኒት ቅመማ፣ በኒውክሌር ኢነርጂ አጠቃቀም፣ በጠፈር ምርምር አልፎ ተርፎም በሰው ሰራሽ ጸጉር ወይም ሂውማን ሄርም ምርትና ጥራት ዓለምን ትዘውራለች። ህንድ ቻይናን አስቀድማ የማታመርተው ጉድ የለም። የዓለማችን ሁለተኛዋ የሞባይል ስልክ፣ ሁለተኛዋ የግብርና ውጤቶች፣ አንደኛዋ የመድኃኒት፣ አራተኛው የመኪናና አራተኛዋ የጨርቃ ጨርቅ አምራች ሀገርም ናት። የሚገርመው ደግሞ 88 በመቶ የዓለም ሰው ሰራሽ ጸጉር ገበያ፣ 30 በመቶ የሳምሰንግ እና 20 በመቶ የአይፎን ስልኮች የሚመረቱት እዚሁ ህንድ ምድር ላይ ነው። በአጠቃላይ ህንድ የዓለማችን አምስተኛው ግዙፍ ኢኮኖሚ ባለቤት ናት። ውድ ተመልካቾቻችን ዛሬ ወደ ደቡብ ኤዥያ ይዘናችሁ ልንጓዝ ነው። ይህችን ያልተዘመረላት ድንቅ ሀገር ጎዳናዎቿንና መንደሮቿን እየጎበኘን አብረን እንቆያለን። እናንተም አብራችሁን ቆዩ። ሐሳብ አስተያየቶቻችሁንም ጻፉልን። ከኛ ጋር ሁኑ። መገኛዋ ደቡብ ኤዥያ ውስጥ ነው። የቆዳ ስፋቷ ከዓለማችን 7ኛዋ ናት። በብዛት ደግሞ አንደኛ። በኢኮኖሚም ቢሆን 4.2 ትሪሊዮን ዶላር ጂዲፒን በመያዝ አሜሪካ፣ ቻይናን እና ጀርመንን ተከትላ በአራተኛ ደረጃ ላይ ትቀመጣለች። 9 ጎረቤት ሀገራትም አሏት። 3.2 ሚሊዮን ስኩዌር ኪሎ ሜትርም ተሰፋለች። ከ1.4 ቢሊዮን በላይ ዜጎቿ 29 ግዛቶቻቸው ውስጥም ይኖራሉ። ህንድ የባህል ማዕከል፣ የብዝሃነት መገለጫ፣ የመቻቻል ምልክትም በመሆኗ ትታወቃለች። 2000 ብሔር ብሔረሰቦችንና 1000 በላይ ቋንቋዎችም ይነገሩባታል። ህንድ ውስጥ የማይገኝ የዓለም የሃይማኖት ክፍል የለም ማለት ይቻላል። የሀገሪቱ 80 ከመቶ ህዝቧ የሂንዱይዝም እምነት ተከታይ ሲሆን እስልምና፣ ክርስትናና ቡዲዝም ቀጣዩን ደረጃዎች የሚይዙባት ናት። የቡዲዝምና የሂንዱይዝም መስራች ሀገር እንደሆነችም ይነገራል። ዮጋና ሜዲቴሽን ዓለምን ካጥለቀለቁት የፈጠራ ስራዎቿ መካከል ይከተላሉ። እንደ ብሪያኒ በተር፣ ቺኪን ማሳላ ያሉ ጣፋጭ ምግቦቿ የሀገራችን ሆቴሎችንና ሬስቶራንቶችም ማድመቂያ ከመሆኑ ሰንበትበት ብለዋል። ከሁሉ በላይ ግን በፌስቲቫሎች ትታወቃለች። ህንድ ከ1000 በላይ ሃይማኖታዊና ባህላዊ በዓላትም አሏት። ምናልባት የ90ዎቹ ትውልድ ከሆኑ ደግሞ ለህንድ ፊልም የነበሩት ፍቅር የማይካድ ነው መቼስ። የህንድ የቆዳ ስፋት ድፍን የአውሮፓ ህብረት ሀገራትን ይበልጧቸዋል። 4000 ከተሞች አሏት። ዴልሂ የህንድ ትልቋ ከተማ ነች። 1483 ስኩዌር ኪሎ ሜትርም ስፋቷ ነው። ከ34 ሚሊዮን በላይ ዜጎችም ይኖርባታል። ኦልድ ዴህሊ እና ኒው ዴህሊ ግዛቶችም ናቸው። ኒው ዴልሂ የህንድ ዋና ከተማ ነች። ዴልሂ የተቃርኖ ከተማ ወይም የህንድ ጥንታዊት ከዘመናዊነት ጋር የሚገናኝበት ምድር ልንላት እንችላለን። 783 ስኩዌር ኪሎ ሜትር የገጠር፣ 700 ስኩዌር ኪሎ ሜትር የከተማ ሰፈሮችም አሏት። ከተማዋ የታሪክ፣ የባህል፣ የፖለቲካና የዲፕሎማሲ ማዕከልም ነች። የምግብ አፍቃሪ ከሆኑ እንኳን በደህና መጡ። ፌሽታና ግርግር የሚመቸው ከሆነ ትክክለኛው ቦታ ላይ ተገኝተዋል። ዴልሂ ከህንድ ከተሞች ትልቅ የህዝብ ቁጥር በየሳምንቱ ፌስቲቫል የማያጣት ከተማ ነች። ዲዋሊ ፌስትም አንደኛው ነው። ቀንና ምሽቱ የማይለይበት፣ ከምድር እስከ ሰማዩ በብርሃን የሚያጌጥበት፣ በቢሊዮን የሚቆጠሩ ዜጎች የሚያከብሩት ትልቁ የሂንዱ እምነት መንፈሳዊ በዓል ነው። ለ5 ቀናትም ይካሄዳል። በዓሉ ብርሃን በጨለማ ላይ፣ እውቀት ባላዋቂነት ላይ ያለውን ድል ማሳያ ነው። በእነዚህ ቀናቶች ጣፋጮችን ማዘጋጀት፣ ሻማ መብራት፣ ርችቶችን መተኮስና በተለያዩ ብርሃኖች ማጌጥም የበዓሉ ዋና መጠቀሚያ ናቸው። በኦክቶበር መጨረሻና በኖቬምበር መጀመሪያ ላይ
ላይም የሚካሄድ ነው። ሆሊ ፌስት ሌላኛው ነው። ለ2 ቀናት የሚቆይ የከለር ፌስቲቫል ጣፋጮችን እየበሉ በዳንስና ዘፈን እየተዝናኑ ከለር የሚደፋበት የደስታ በዓላቸው ነው። የኢድና ክሪስማስ በዓላትም ይከተላሉ። የመንገድ ዳር የሙዚቃ ኮንሰርቶች የዴልሂ የዕለት ተዕለት ፌሽታዎች ናቸው። ለጉብኝት የመጡባት ከተማ ለስራ ከተማ ከተመኟት ፍሪላንሰሮች፣ የአይቲ ባለሙያዎችና ሙዚቀኞች በብዛት የሚመርጧት ከተማ ነች። ዴልሂ የተለያዩ አማራጮችን ብትይዝም እንኳን ለአዲስ ጎብኚ ለነዋሪዎች የሚከብድ የአየር ጸባይ ነው ያላት። ለነገሩ የትራፊክ መጨናነቅ፣ የአየር ብክለት ህንድ ጎብኚዎቿን የምታማረርበት ችግሮቿ ናቸው። በዓለም አቀፍ መመዘኛ ተመዝና ህንድ በጣም ከተበከሉ ሀገሮች ተርታ ትሰለፋለች። የቦሊውድ መቀመጫ ሙምባይ የፋይናንስ ማዕከል ነች። የህልም ከተማም እያሉ ይጠሯታል። ህንድ በሁሉም ረገድ ሀያል ለማድረግም ቀን ከሌት የምትታተር ከተማ ነች። በምሽት ህይወቷ ትታወቃለች። የስኬት ፈላጊዎች መዳረሻ ልንላትም እንችላለን። ከ22 ሚሊዮን በላይ ሰዎችም እዚች ከተማ ላይ ይኖራሉ። ከገጠር እስከ ከተማ ያሉ ህንዳውያን ሰርተው ለመለወጥ ለትምህርትና ለኑሮ የሚመኟት ይህችን ከተማ ነው። ታዲያ ምኞት ብቻ ነው፣ ምክንያቱም ከተማው ኑሮ ውድና አስቸጋሪ የሆነባት ከተማ ነች። የቤት ኪራይ ትልቁ ወጪ ነው። ለባለ አንድ መኝታ አፓርታማ እንደ ሁኔታው ከ30 እስከ 60 ሺህ አንዳንዴም ከዛ በላይ ሩፒ ይጠየቁበታል። ባቡር የከተማዋ ህልውና ነው። 390 ኪሎ ሜትሮችን እየሸፈነ በቀን ከ7.5 ሚሊዮን በላይ ተሳፋሪዎችን ያስተናግዳል። ማርፈድ የማይወቀስበት ተግባር ሲሆን በመሳሳት በስራ መውጫ አሊያም ወደ ስራ መግቢያ ወቅቶች ላይ ለህዝቡ ያገለግላል። የህንድ ትልቁ ኢንዱስትሪ ቦሊውድ መገኛ በዚች ከተማ ውስጥ ነው የሚገኘው። ታዋቂነታቸው ይነስ እንጂ ከ9 በላይ የፊልም ኢንዱስትሪዎችም አሏት። በየአመቱ በሚመረተው የፊልም ብዛትም ከአሜሪካ ሆሊውድም ይበልጣል። በአማካይ ካየነው ቦሊውድ በአመት ከ1500 እስከ 2000 ፊልሞችን ፕሮዲውስ ያደርጋል። በዓለም ላይ በቢሊዮን የሚቆጠሩ ተመልካቾችም አሉት። ቦሊውድ በ20ኛው ክፍለ ዘመን መጀመሪያ ላይ እንደተጀመረ ይነገራል። እንደ አውሮፓውያን የዘመን አቆጣጠር በ1913 የመጀመሪያ ፊልሙንም ሲለቅ በ1970ዎቹ የህንድ ፊልሞች ኢትዮጵያን ጨምሮ ዝናቸው ዓለም ላይ ናይቷል። ቤንጋሩ የቴክኖሎጂ ከተማቸው ነች። በሳይንስ በዩሮስፔስ እና በቴክኖሎጂ ኢንዱስትሪዎችም ትታወቃለች። ወደዚች ከተማ ካቀኑ አስደናቂ የአየር ጸባያን እያጣጣሙ በአረንጓዴ ስፍራዎቻቸው ዝነኛ በሆኑ ካፌና ክለቦቻቸው መዝናናትን እንዳይዘነጉ። የጥበብ የስነ ጽሑፍና የግጥም የፖለቲካ አድናቂ ከሆኑ ካልኩታ የእርሶ ከተማ ነች ማለት ነው። ከተማዋ የጸሐፊዎች የባለቅኔዎችና የአርቲስቶች ማዕከል ናት። ዴሞክራሲ ሲባል ቃሉ የግሪክ ፈጻሚውም አሜሪካ እንደሆነች ነው የነገሩን። ነገር ግን ህንድ የዓለማችን ትልቋ ዴሞክራሲያዊት ሀገር ነች። እንደ አውሮፓውያኑ አቆጣጠር በ1917 ከእንግሊዝ ቀኝ ግዛት ነፃነቷን ካገኘችበት ቀን ጀምሮ ላለፉት 78 ዓመታት መንግስት የምትሽረውም ነፃ በሆነ ዴሞክራሲያዊ ምርጫ ነው። ህንድ ከ900 ሚሊዮን በላይ ብቁ መራጮችም አሏት። በዓለም ሀገራት ታሪክም ይህን ያክል ቁጥር ያለው መራጭም ታይቶ አይታወቅም። ህንድ የ2000 ብሔሮች መገኛ፣ 29 ግዛቶች አስተዳዳሪ፣ የ4000 ከተሞች ባለቤትና የብዙ ሃይማኖቶች ሀገር መሆኗን ነግረውኖታል። ይህች ሀገር በሺዎች የሚቆጠሩ የፖለቲካ ፓርቲዎችም አሏት። ከ18 ዓመት በላይ የሆነ ሁሉም ዜጋ በፓርላማ ውስጥ ይወክለኛል ያለውን አካል ይመርጣል። የተመረጠው አካል ደግሞ ፓርላማው በሚያካሄደው የጠቅላይ ሚኒስትር ምርጫ ላይ ህዝቤን ይጠቅማል፣ ሀገሬን ያስተዳድራል ላለው ፓርቲም ድምጽ ይሰጣል። በዚህም ምርጫው ያሸነፈው ፓርቲም ለቀጣዮቹ 5 ዓመታት ሀገሪቱን ያስተዳድራል ማለት ነው። ከ5 ዓመታት በኋላም በተመሳሳይ መንገድ ምርጫው ይካሄዳል። እንዲህ እያለ ህንድ በየ5 ዓመቱ መሪዋን ትመርጣለች። ክሪኬት የህንድ ተወዳጅ ስፖርት ነው። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1970ዎቹ በቀኝ ገዢያቸው እንግሊዝ አማካኝነትም ስፖርቱ ከህንድ ጋር ተዋወቀ። በወቅቱ ክሪኬትን የሚጫወቱት የእንግሊዝ ልሂቃንና ባለሀብቶች ነበሩ። ስፖርቱ ተወዳጅነትን ማግኘት ሲጀምር የህንድ ፖለቲከኞችም ይዝናኑበት ጀመር። ይህ ደግሞ በእንግሊዝ በህንዶች መካከል ጥሩ ግንኙነት እንዲኖርም አድርጓል። ዛሬ ላይ ክሪኬት ህንድ ውስጥ ስፖርት ብቻ ሳይሆን እንደ ባህልም ጭምር የሚቆጠር ሆኗል። የህንድ ፕሪሚየር ሊግ የዓለማችን ሀብታሙና ብዙ እይታ ያለው የክሪኬት ሊግ ነው። ህንድ የ1983 እና የ2011 የዓለም አቀፍ የክሪኬት ካፕም አሸናፊ እንደሆነች ይነገራል። አውስትራሊያ 6 ጊዜ በማሸነፍ ሊጉን ትመራለች። እንግሊዝ፣ ህንድና ደቡብ አፍሪካ እንደየደረጃቸው ከሁለተኛ እስከ 4ኛ ያለውን ስፍራ የሚያዙ ናቸው።
ወደ እግር ኳሱ ስንመጣ ህንድ በቡዳ የተበላውበት ዘርፍ ነው ትላለች። ተሳክቶላትም አያውቅም። ፊፋ በእግር ኳስ አቅሟ ከዓለማችን 127ኛ ደረጃ ላይ አስቀምጧታል። ለእግር ኳስ ምቹ የሆነ ስቴዲየም አለመኖር፣ የስፖርት አካዳሚዎች እጥረት፣ የህዝብና የመንግስት ከእግር ኳስ ጋር ይልቅ ለክሪኬት ማድላት ትልቁ ችግሮቻቸው ናቸው። መልካም አስተዳደርና የስፖርት ፖለቲካ በወጣት እግር ኳስ ስፖርተኞች ላይ ኢንቨስት አለማድረግ ይጨመሩበታል። ህንድ በ1950 ብራዚል ላይ በተካሄደው የፊፋ የዓለም ዋንጫ ላይ እንድትሳተፍ ተጋብዛ ነበር። ሆኖም ሀገሪቱ በገዛ ፍቃዷ ራሷን አገለለች። በወቅቱ ለዚህ የሰጠችው ምክንያት የዝግጅት የሎጂስቲክስ እና የፋይናንስ እጥረት ቢሆንም ፊፋ ግን ሌላ ድብቅ ምክንያት እንደነበር ይገልጻል። እሱም በወቅቱ የህንድ ተጫዋቾች ጫማ አድርገው ሳይሆን በባዶ እግራቸው መጫወት እንፈልጋለን በማለታቸውና ፊፋ ይህንን ባለመፍቀዱ ነው ይባላል። በፈጣን ኢኮኖሚ እድገት ህንድ ቻይናንም አሜሪካንም ቀድማ ዓለምን ትመራለች። የህንድ ኢኮኖሚ በየዓመቱ ከ6 እስከ 8 በመቶ ይጨምራል። የቻይና ከ4 እስከ 5 በመቶ፣ የአሜሪካን ቢሆን ከ2 እስከ 3 በመቶ መሆኑ ልብ ልንለው ይገባል። በ2024 ለምሳሌ ህንድ በዓለም ኢኮኖሚ እድገት 16 ከመቶ አስተዋጽኦ አድርጋለች። አገልግሎት ኢንዱስትሪና ግብርና የህንድ ዋና የኢኮኖሚ ምሰሶዎች ናቸው። ህንድ ዓለማችን ላይ ትልቁ አገልግሎት ሰጪ ሀገርም ነች። የአይቲ አገልግሎት ቀዳሚውን ስፍራ ይዛል። ህንድን በኢንፎርሜሽን ቴክኖሎጂ የሚስተካከላት የለም። ሶፍትዌር ዴቨሎፕመንት፣ ሳይበር ሴኪዩሪቲ፣ አርቲፊሻል ኢንተለጀንስ፣ ዳታ አናሊሲስ ዝናን ያተረፈችባቸው ሙያዎቿ ናቸው። የፋይናንስ አገልግሎትም ይከተላል። በአጭሩ ህንድ ሰርታ ያልተለወጠችበት፣ አማክራ ያልቀየረችው፣ ትርፉን ከኪሳራው ያለየችበት ዓለም አቀፍ ድርጅት የለም ነው የሚባለው። በሕክምና አገልግሎት ጥራትም ዓለም ይመሰክርላታል። ህንድ በአማካኝ 2 ሚሊዮን ታካሚዎች በየዓመቱ ትቀበላለች። በመድኃኒት አቅርቦትም ቢሆን ህንድ በዓለም ፋርማሲ የሚል ቅጽል ስምም አላት። በጠፈር ላይ ምርምር ዓለምን ትመራለች። ኦንላይን ኮርሶችን እያዘጋጀችም ተማሪዎች ኤክስፖርት ታደርጋለች። በአጠቃላይ የአገልግሎት ዘርፉ የህንድ ኢኮኖሚ 50 በመቶ ይሸፍናል። የኢንዱስትሪው ዘርፍ ሌላኛው ነው። ህንድ ዓለማችን ላይ ከ5 አምራች ሀገሮች አንደኛዋ ነች። ቻይና የዓለማችን ትልቋ የኤሌክትሮኒክስና የሞባይል አምራች ሀገር ነች። ህንድ በሁለተኛነት ነው የምትከተለው። ብረታ ብረት ምርትም ቢሆን ቻይና ስትመራ ህንድ ሁለተኛዋ ናት። በጨርቃ ጨርቅ፣ በኬሚካልና በመኪና ምርት ከ1 እስከ 5 ውስጥ አለችበት። በጦር መሳሪያም ቢሆን ህንድ ተዋጊ ጀቶችን፣ ድሮኖችን፣ ሳተላይቶችንና ሮኬቶችን እያመረተች ለራሷም ለዓለምም ገበያ ታቀርባለች። የመጨረሻው ግብርና ነው። ህንድ የ40 በመቶ ህዝቧ ገበሬ ነው። ሩዝ፣ ስንዴ፣ ቅመማ ቅሞችን፣ ጥራጥሬና ጥጥ የምትታወቅባቸው የግብርና ውጤቶች ናቸው። ህንድ ብቻዋን የዓለምን 75 ከመቶ ቅመማ ቅመም፣ 28 ከመቶ ሩዝ፣ 25 ከመቶ ጥራጥሬ፣ 25 ከመቶ ጥጥና 25 ከመቶ የወተት ምርቶችን በማምረት ቀዳሚዋ ስፍራ እንደሆነችም ይነገራል። በስኳርና በሸንኮራ ምርትም ቢሆን ከዓለም ሁለተኛ ደረጃ ላይ ነው የምትቀመጠው። የግብርናው ዘርፍ ሲጨምር የህንድ ኢኮኖሚ 100 ከመቶ ሆነ ማለት ነው። በአጭሩ ህንድ ሁሉንም ነገር ታመርታለች። ከሶፍትዌር እስከ ቅመማ ቅመም፣ ከጨርቃ ጨርቅ እስከ ቴክኖሎጂ ምርቶችም እያመረተች ከባለቤትነት ከምናውቃቸው ድርጅቶችም ትልካለች። የሰለጠነ እንግሊዝኛ ተናጋሪ የሰው ኃይል ስላላትም ህንድን በኢንዱስትሪና በአገልግሎት ዘርፍም ተመራጭ ያደርጋታል። በህንድ አስገራሚው ታሪክ የሚጀምረው ከቤተ መቅደሶች ነው። በህንድ ውስጥ በሂንዱ እምነት ተከታዮች ምዕመናን ዘንድም ጸጉር መላጨትን አምልኮ መስዋዕትነት አድርገው ይቆጥሩታል። በሂንዱ እምነት መሰረት ቢያንስ በህይወት ዘመን አንዴ ጸጉር መላጨት በረከት ማግኛ፣ ወንጀልን ማራገፊያ፣ የህይወት ስኬት መጀመሪያ ብለው ነው የሚወስዱት። ይህ አሰራር ዛሬም ድረስ ይከወናል። በየዓመቱ በሚሊዮኖች የሚቆጠሩ ሰዎችም በሃይማኖታዊ ስነ ስርዓቶች ላይ ጸጉራቸውን ይላጫሉ። በተለይም ፒዮፓቲ የተሰኘው የሂንዱ ትልቁ ቤተ መቅደስም ውስጥ ተግባሩ በሰፊው ይካሄዳል። አንድ ጥያቄ ያለን ታዲያ፣ ይህ ሁሉ ጸጉር ምን የሚሆን ይመስሎታል? ድሮ ጸጉሩ ተቃጥሎ እንዲወገድ ይደረግ ነበር። በ1990ዎቹ መጀመሪያ ላይ ግን የሜካፕ ኢንዱስትሪ አብዮት ከፍ እያለ በመምጣቱ የቤተ መቅደሱ ባለስልጣናት ይህንን ጸጉር ከማቃጠል ይልቅ ረጃጅም የሆኑትንና የሚያምሩ እየተመረጡ ለላኪዎችና ለንግድ ድርጅቶችም መሸጥ ጀመሩ። የሚገኘው ገቢ ለትምህርት፣ ለጤናና ለድሆች የምግብ ፕሮግራምም ይዘጋጅበታል። ይህንን ተከትሎ በህንድ ውስጥ ያሉ ሌሎች ቤተ መቅደሶች ብዙም ሳይቆዩ ይህንን ሞዴል ተከተሉ። የቤተ መቅደስ ጸጉር ተፈጥሯዊ፣ ጠንካራና ጥራት ያለው በመሆኑ በአውሮፓ፣ በአፍሪካ፣ በቻይናና በአሜሪካ ተፈላጊነቱ እየጨመረ መጣ። ህንድ ከዚህ ጊዜ ጀምሮ ዋነኛ የሂውማን ሄር አቅራቢ ሀገርም ሆነች። ብዙም ሳይቆይ በአቅርቦት ብዛትና በምርት ጥራትም ምክንያትም ህንድ የሂውማን ሄር ኢንዱስትሪን የምትመራ ሀገር መሆን ችላለች።
ውድ የቻናላችን ቤተሰቦች ስለ አዲሷ የዓለም ሀያል ሀገር ህንድ የነበረን ቆይታ ይህንን ይመስል ነበር። ከቦሊውድ ደማቅ ሲኒማ እስከ ቤንጋሩ የቴክኖሎጂ ምጥቀት፣ ከግዙፉ የዴሞክራሲ ሂደት እስከ አስገራሚው የሰው ሰራሽ ጸጉር የኢንዱስትሪ ድረስም ህንድ ያልተዘመረላቸው ብዙ ሚስጥራትን በጉያዋ የያዘች ድንቅ ምድር ናት። ዛሬ ከተመለከትናቸው መረጃዎች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? የህንድ ፕሪሚየር ሊግ የክሪኬት ድምቀት ወይስ የኢኮኖሚ ፈጣን ግስጋሴ ወይስ ደግሞ በናሳ ውስጥ ያሉ የህንዶች ተጽዕኖ? ሀሳባችሁን በኮሜንት ላይ አጋሩን። ይህንን ቪዲዮ ጠቃሚ መረጃ ሰጥቷችኋል ብለን እናምናለን። ከወደዳችሁት ላይክ በማድረግ አበረታቱን። እንደዚህ ያሉ የዓለም ድንቅ ታሪኮችን የሚያሳዩ ዝግጅቶች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። በቀጣይ የትኛውን ሀገርን ጎብኝላችሁ? ምርጫችሁን በኮሜንት ቦክስ ላይ ጻፉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አስደናቂ ጉዞ እስከምንገናኝ ሰላም ቆዩልን።